ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የሰሜኑ ጦርነት ኢትዮጵያን ለአይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ተባለ። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስ ዴቭ ከተባለ የውጭ በየነ መረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያው ጦርነት በማክሮ ኢኮኖሚው ላይ ከፍተኛ ውድመት ማድረሱን ገለጹ። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበር የጠቆሙት የቀድሞ ገዢ ጦርነቱ ሀገሪቱን አማራጭ ወደሌለው ቀውስ ውስጥ በመክተት ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። ሀገሪቱ በከፍተኛ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ለመተግበር መገደዷ ያስከተለውን ተጽዕኖ በማንሳትም ጥልቅ ጸጸት መፈጠሩን ጠቁመዋል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን ሀገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉን አስገንዝበዋል። በተያያዘ ዜና የህወሓት ታጣቂዎች ኬላ ዘርግተው ባዶ ባስን ጨምሮ ማንኛውም አውቶቡስ ከራያ አላማጣ እንዳያልፍ ከልክለዋል ተባለ። ዛሬ ሐምሌ 3 ቀን 2018 ዓ.ም ጠዋት ባዶ አውቶቡሶችን ጨምሮ መውጣት አይቻልም ብለው እየመለሱ መሆኑን ተሳፋሪዎች ገልጸዋል። በሰባተኛው ሀገራዊ ምርጫ የተከሰቱ ችግሮች መልሰው እንዳይደገሙ የህግ ማሻሻያና አፈጻጸም ማስተካከያ በማድረግ እንዲታረሙ ተጠየቀ። ባለፈው ሰኔ 2 ቀን 2018 በተፈናቃይ ካምፖች በተቋቋሙ ልዩ የምርጫ ጣቢያዎች የተካሄደው ምርጫ የራሱ መመሪያ ወጥቶለት የተካሄደ አዲስ አሰራር ነበር። በልዩ ሁኔታ ምርጫ ስለሚካሄድባቸው ምርጫ ጣቢያዎች ማቋቋሚያ መመሪያ ወጥቶ ተፈናቃዮች የመምረጥ መብታቸው እንዲጠቀሙ መደረጉ መልካም መሆኑ በልዩ የምርጫ ጣቢያዎች በገለልተኝነት ምርጫውን የታዘበው የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ተናግሯል። ይሁንና ተፈናቃዮች የሚሰጡት ድምፅ ወደ ተፈናቀሉበት ቀዬ ሄዶ የሚቆጠር በመሆኑ ለምርጫው ፍላጎት እንዲያጡ አድርጓቸዋል ብሏል። ለዚህም እንደ ማሳያ ከ20 ሺህ በላይ ተፈናቃዮች በነበሩበት ካምፕ 40 የማይሞሉ ሰዎች የመረጡበት አጋጣሚ መኖሩን ጠቅሷል። በመሆኑም ለመጪው ምርጫ የህግ ማሻሻያ ያስፈልገዋል ሲል ተናግሯል። በጉዳዩም ላይ ከምርጫ ቦርድና ከመጪው ፓርላማ ጋር ልነጋገርበት እቅድ ይዣለሁም ብሏል። እንዲሁም የመረጃ እጥረትና ህጻናት ጭምር በምርጫ እንዲሳተፉ የተደረጉበት የአፈጻጸም ችግሮችም ለወደፊት ትምህርት ሆነው ሊታረሙ የሚገቡ ናቸውም ሲል አሳስቧል። አባል ሀገራቱ የነዳጅ ምርትን መጠንን ለመጨመር ተስማሙ። የነዳጅ ላኪ ሀገራት ድርጅትና አጋሮቹ የኦፔክ ፕላስ ከነሐሴ ወር ጀምሮ የነዳጅ ምርት መጠናቸውን በየቀኑ 188 ሺህ በርሜል ለመጨመር መወሰናቸውን አስታውቀዋል። ይህ ውሳኔ የተላለፈው በቡድኑ አባል ሀገራት ሳውዲ አረቢያ፣ ሩሲያ፣ ኢራቅ፣ ኩዌት፣ ካዛክስታን፣ አልጄሪያ እና ኦማን መካከል በተካሄደው ስብሰባ ነው። ውሳኔው የነዳጅ ዋጋ በዓለም አቀፍ ገበያ እየቀነሰ ባለበትና በሆርሙዝ ሰርጥ በኩል ያለው የነዳጅ ማጓጓዣ እንቅስቃሴ ቀስ በቀስ ወደ ነበረበት እየተመለሰ ባለበት ወቅት የመጣ ነው። ቡድኑ ከሚያዝያ ወር ጀምሮ የምርት መጠኑን በደረጃ ለመጨመር እቅድ ነድፎ ሲንቀሳቀስ የቆየ ሲሆን ከሰኔና ሐምሌ ወራትም ተመሳሳይ ጭማሪዎችን አድርጓል። የነዳጅ ማጓጓዣ መርከቦች ወደ አካባቢው መመለስ መጀመራቸውን የምርት አቅርቦቱን ወደ ቀድሞ ሁኔታ የመመለስ ተስፋን አጠናክሯል።